ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቻናል ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። ውድ ቤተሰቦች እንግዲህ መጥቻለሁ ማለት ነው። በሐረግ ድራማ ከች ብያለሁ። ቻናሌ አዲስ ነው። ላይክ ሼር ሰብስክራይብ አድርጉ መልካም ሰዎች ማለት ነው። እና በጣም ተወዳጅ ተናፋቂ በጉጉት የምንጠብቀው የሆነው የሐረግ ድራማ ይዤላችሁ ከች ብያለሁ ማለት ነው። እና ሐረግ ድራማ ለምትወደው ለምታፈቅረው ፍቅረኛዋ ለናታን ብላ ኤፍራታ እንግዲህ ራሷን መስዋዕትነት ለማድረግ ተዘጋጅታለች ማለት ነው። ለማትወደው ለማትፈልገው ብዙ ሲያሰቃያት ለነበረው ሰው ራሷን አሳልፋ በመስጠት እሷ የምትኖርለት የእሷ የሆነውን ናታንን ከእስር ቤት ነፃ ለማውጣት እንግዲህ እኔ ደጎ ዳንኤል ልሰቃይ ብላ ራሷን አሳልፋ ለመስጠት ወስና ሂዳ እራትም ተጠርታ ተገዳም ሂዳ አብረው እያሳለፉ አይተናል። ይሄ ባስ ተብሎ ደግሞ የናታን እህት የምታደርገው ነገር በጣም ያስጠላል ማለት ነው። እህትዮ ተብዬዋ ደግሞ ኤፍራታ ልታስገድል ነበር፣ እስር ቤት ነበረች። ናታን ከእስር ቤት ናታን ከእስር ቤት እንድትወጣ አድርጓት ከእስር ቤት ወጥታ ቤት ነው ያለችው ማለት ነው። በጣም የሚዘገንን ተስፋ የሚያስቆርጥ ነው የሆነባት ለኤፍራታ ማለት ነው። ነገሮች ተደራርበውባታል። ልታስገድላት የነበረችው እህቷ ከእስር ቤት ወጥታለች። በጣም የምትወደው የምታፈቅረው የምትሳሳለት ፍቅረኛዋ ደግሞ ናታን እንግዲህ ባልሰራው ወንጀል በተቀነባበረ ሴራ እስር ቤት እንዲገባ ተደርጎ እሱን እስር ቤት እንዳይገባ ለማድረግ ደግሞ ከማትፈልገው ልትበቀለው ከምትፈልገው ከጥላቷ ጋር አብራ እንድትሆን ተገዳለች ማለት ነው። ናታን ደግሞ ይሄንን አያቅም ለሱ ብላ እንደሆነ እሱ የሚመስለው እሱን ጠልታው ከሌላ ሰው ጋር መሆን እንደምትፈልግ ምናምን እንደዛ ነው የተረዳው። እንደዛ ባይረዳት መልካም ነበር። ነገር እሱም እየተጠራጠረ ነው፣ ግን ምንም አማራጭ ስለሌለው ይሆን እንዳምን ተገዷል ማለት ነው። ስለዚህ ቢጠራጠርና አስገድዶ እንዲጠይቃት ወይም ደግሞ ያን ነገር በሌላ መልኩ እንዳጣራ ቢሄድ መልካም ነበር። ግን እንደዛ አላደረገም። እሱ ይሁን ብሎ እጁን አጣጥፎ ተቀምጦ እንድታገባ ከእሱ ጋር እንድትሆን ፈቅዶላታል። ይሄ መሆን የለበትም ነበረ። እሷ ደግሞ በጣም ብዙ ጥላት ሆኖባታል። በአሁኑ ሰዓት ጽዮን አለች የናታን እህት እየተረዳቻት አይደለም። ለወንድሟ ብላ ይሄን ሁሉ መስዋዕትነት እንደሚከፍል አልተረዳቻትም። እና እሷም ተጨምራባታለች። ያፌት አለ እንግዲህ ቤዛ አለች ማለት ነው። ሉሊት አለች። ብቻ አሁን ላይ ለኤፍራታ ከባድ ጊዜ ነው እያሳለፈች ያለችው ማለት ነው። ደግሞ የገነት እናትነት እየተጠራጠረች ነው። በቅርቡ ገነት እናቷ እንደሆነች የምትረዳ ይመስለኛል እንደኔ ማለት ነው። ምክንያቱም ተጠራጥራለች። ባለፈ ጽዮን እንድትጠራጠር ገነት እናቷ እንደሆነች ስለነገረቻት ከዛም በኋላ በመጠራጠር እና ለገነት ያላት ፍቅር ቀንሷል ማለት ነው፣ ሁላችንም እንደምናውቀው። እና በቅርብ ያንንም የምታውቅ ይመስለኛል። ገነት ደግሞ እናቷ እንደሆነች ካወቀች እንዲቀርባትም አብራት እንድትሆን ከጎኗ ምንም አይነት እገዛ እንድታደርግላት የምትፈልግ አይመስለኝም። እና ከአሁን በኋላ ያለውን ጊዜ ለኤፍራታ በጣም ፈታኝ ጊዜ እንደሚሆን ነው እኔ የሚመስለኝ ማለት ነው። እና በጣም ከባድ ነው። እንግዲህ እሷ ደግሞ ክብሯን አሳልፋ እዛኛው ጋር ከመሄዷ በፊት ለምትወደው ለምታፈቅረው ለናታን ራሷን አሳልፋ ሰጥታለች። ደግሞ ራሷንም መጀመሪያ እንዳላስደፈራትም ያፌት እንዳላስደፈራት ምናምን ስትጠይቀው እሱ እንዴት አወቅሽ ምናምን እያላት ነበረ። ምክንያቱም አሁን እሷና ናታን እንደዚህ አይነት ግንኙነት ውስጥ እንደገቡ ምናምን አያቅም ማለት ነው። እንግዲህ እሷ ደግሞ ወደሱ የማልወደው ሰው ጋር እየሄድኩኝ የምወደውን ሰው ለማዳን ነው ወደዛ የምሄደው፣ ራሴን ማሳልፌ ለመወደው ሰው ሰጥቼ ነው መሄድ አለብኝ ያለች ይመስላል ማለት ነው። ራሷን አሳልፋ ሰጥታ እንደገና ወደ ያፌት ሂዳለች ማለት ነው ሲመስለኝ። ግን ማለት ይሄ ነገር የሚከሽፍ ነው የሚመስለኝ። ፖሊሷም የቤዛ ጓደኛ የነበረችው አስገድዷት እንደሆነ እንጂ እሱን አፍቅራው ያፌትን አፍቅራ እንዳልሆነ ኤፍራታ ስለተረዳች ይሄ ነገር ሆነ ቦታ ላይ የሚከሽፍ ይመስለኛል እንደኔ ማለት ነው።
እና ተመልካቾች እናንተስ ምን ታስባላችሁ? እንዴት የሚሆን ይመስላችኋል? መጨረሻውን ማወቅ እየጓጓ ማለት ነው። እንግዲህ ይህን ይመስላል ውዶች። ለዚህ ቻናል የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አዲስ ቻናል ነው ማለት ነው። በአዲስ ቻናል ነው ተመልሼ የመጣሁት። ላይክ እና ሰብስክራይብ አድርጉ። በሌላም እንደዚሁ በአጫጭር ቪዲዮዎች እየተመለስኩ እመጣለሁ። ሰብስክራይብ አድርጉ ፕሊዝ ፕሊዝ ፕሊዝ። እና መልካም ምሽት ይሆንላችሁ። ስለነበረን ቆይታ አመሰግናለሁ ማለት ነው። በነገራችን ላይ ማለት ነው ዩቱበሮች በጣም ጥንቃቄ አድርጉ። በጣም ብዙ ዩቱቦች እየተዘጉ ነው። እኔም 3 ዩቱብ አጥቻለሁ ማለት ነው። 3 ዩቱብ ሙሉ ተዘግቶብኛል። እና አሁን ላይ ወላሂ ምክንያቱ ምን እንደው ራሱ እኔ አላወቅኩም፣ አልገባኝም። እና ጥንቃቄ አድርጉ። በራሳችሁ ነገር ለመስራት ሞክሩ። በተለይ ደግሞ ያደገ ዩቱብ ቻናል ያላችሁ በጣም ይቆጫችኋል፣ ትጸጸታላችሁ። ቻናላችሁ የሆነ ነገር ቢሆንባችሁ እና በራሳችሁ ለመስራት ሞክሩ እላችኋለሁኝ። ይህን ቻናል ደግሞ ሰብስክራይብ፣ ላይክ አድርጎ ኮሜንት አስቀምጡ እና ይሄን ይመስላል እላችኋለሁኝ። ደግሞ ማለት ነው ከሀረግ ዲራማ ላይ በጣም የምትመቻችሁ በጣም ክፉ ናት፣ በጣም ታናድዳለች። ግን ሀረግ እኔ ማናት ሉሊት በጣም ነው የምትመቸኝ ማለት ነው። ከዛ ሙሉ ክሩ ውስጥ በጣም ደስ የምትለኝ እሷ ያለችበት ሙመንት የሆነ ደጋግሜ ባይ ሁሉ የማይሰለቸኝ ሉሊት ማለት ነው። በጣም ነው የምትመቸኝ። የሆነ ተንኮለኛ ናት አውቃለሁ፣ በጣም ታናድዳለች። ግን የሆነ የተሰጣትን ገጸ ባህሪ ሆና የምትተውን ሆና የምትሰራ ምርጥ አክተር ናት ማለት ነው። እኔ በጣም ነው የምወዳት እና በጣም ነው የምትመቸኝ። እናንተስ ማን ይመቻችኋል? ክሩ ላይ ማለት ነው። እና ደግሞ በጣም በጉጉት እኔ ረዥም ጊዜ ፊልም ማየት ይቻለሁ፣ ፊልም አላይም። ግን አሁን በጉጉት ፈልጌ ጠብቄ የማየው ፊልም ቢኖር ሀረግ ዲራማ ነው ማለት ነው። በጣም ነው የሚጓጓው መቼ ነው የሚለቀቀው? ቀን በቀን ሁሉ ቼክ ማድረግበታለኝ። በፊት ላይ ደግሞ ረዣዥም 40 ደቂቃ ምናምን ነበረ የሚለቁት። አሁን በጣም እየቀነሱት ነው፣ ከቀን ወደ ቀን በጣም አጫጭር ነው የሚያሳዩት ማለት ነው። ደቂቃ ቀንሰዋል ይመስለኛል። ተመልካች ስለበዛ ምናምን ይሁን አላውቅም። ቶቶሎ መምጣትም ቶቶሎም እየመጡ አይደለም እንደ በፊቱ። በፊት በሳምንት ቀን በቀን ራሱ የሚመጡበት ጊዜ ነበራቸው እና በሳምንት 4 5 ምናምን የሚመጡ ነበር። አሁን ግን እንደዛ አይደለም እየመጡ ያሉት እና ብቻ ይሄን ይመስላል። የሀረግ ዲራማ በጣም የሚወደድ ደስ የሚል በጣም የማንጠብቀውን ትዕይንት ነው ይዘው የሚመጡት። አሁን እዚህ ጋር ሊያበቃ ነው፣ እዚህ ጋር ሊቋጭ ነው ምናምን ስንል እንደገና አዲስ ይመጣል። አሁን እንትና ማናት ኤፍራታና ናታን እንደሚጋቡ ቤዛ በቃ እስር ቤት ገባች ምናምን እንደዛ አይነት ነበር እና አሁን ደግሞ በሌላ አይነት ቤዛ ከእስር ቤት ወጣች። ኤፍራታን እንግዲህ ናታንን ያልሆነ ወንጀል በማሰራት ምናምን ያፌት እንደዛ አይነት ነገር አቀነባበረ ምናምን እና ብቻ እየሰፋ በጣም የሚያጓጓ ርዕስ የሆነ የሚያጓጓ እንትን ነው ታለንት ነው ይዘው እየመጡ ያሉት እና በጣም ደስ ይላል ማለት ነው። እና ውድ የወሎ ዩቱብ ቻናል ተከታታይ ቤተሰቦቼ መልካም ምሽት ይሆንላችሁ። በያላችሁበት አላህ ይጠብቃችሁ። ፕሊስ ላይክ አድርጉ። እንደነገርኳችሁ ቻናሉ አዲስ ነው፣ የመጀመሪያ ቪዲዮ ነው ይሄ የሚሆነው። ኢንሻአላህ ዩቱብ አድጎ ትልቅ ደረጃ ደርሶ ይችን የመጀመሪያ ቪዲዮዬን ሰማት ምናምን ያድርገኝ ማለት ነው ኢንሻአላህ። እና እንዳልኳችሁ ነው ላይክ አድርጉ፣ እሺ ላይክ አድርጉ፣ ላይክ አድርጉ፣ የምትችሉ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ሰብስክራይብ እንዲመለስላቸው የምትፈልጉ ደግሞ እታች ጋር ኮሜንት አስቀምጡ ማለት ነው፣ መልሳለሁኝ። እና መልካም ምሽት ይሁንላችሁ። በሚቀጥለው ደግሞ በተወዳጆቹ በሀረግ ዲራማ ድጋሚ የምንገናኝ ያድርገን ማለት ነው። ደጋግሜ እመጣለሁኝ፣ አልጠፋም አለው እላችኋለሁኝ። እና ይሄን ይመስል ነበረ የነበረኝ ያለኝ እይታ በሀረግ ድራማ ላይ ማለት ነው። እውነት ለመናገር በጣም ወዳቸዋለሁ ሁሉንም። ይበልጥ ደግሞ ከክሩ በጣም ትመቸኝ ሉሊት ናት። በጣም ወዳታለሁ፣ ለምን እንደሆነ አላውቅም፣ ትመቸኛለች። ተንኮል ነው የምትሰራው፣ ግን ተንኮሏ ራሱ እኔ ደስ ይለኛል ማለት ነው። በቃ በጣም ነው የምትሰራው፣ በጣም ነው የምትተውነው እና ትመቸኛለች፣ ወዳታለሁ። እንደ አጠቃላይ ደግሞ ሁላቸውም የሀረግ ዲራማ ተዋናዮች ወዳቸዋለሁ ማለት ነው። በፍቅር ሁላቸውም የተሰጣቸው ሆነው ነው የሚሰሩት እና ይሁን ደስ ይላሉ።
እና ይህን ይመስላል። ባይ ባይ። መልካም ምሽት ብያለሁ ውድ ቤተሰቦቼ።